ንግድ ጀምራችሁ ሌት ከቀን ጠንክራችሁ እየሰራችሁ ነገር ግን ትርፉ እንደ አሸዋ ከእጃችሁ እየፈሰሰ ያካበታችሁት ሀብት ቀስ በቀስ ቀልጦ ያውቃል? ያመናችሁት ሰው ወይም የንግድ አጋራችሁ ጥሏችሁ ጥረታችሁ ሁሉ መና ቀርቶ በራፉ ሁሉ ዝግ ሆኖባችሁ ተስፋ ወደ መቁረጥስ ደርሳችኋል። ታዲያ ይህ የሚሆነው ከጥረታችሁ ማነስ ወይም ከዕውቀታችሁ ማጠር የተነሳ ብቻ ሳይሆን ሥራ ከመጀመራችሁ በፊት ከምትዘነጉት አንድ ታላቅ መንፈሳዊ ቁልፍ ነው። ዛሬ በዚህ ቪዲዮ የንግድ በራፍን በኃይል የሚከፍተውን ታላቁን የዳዊት መዝሙርና በተግባር የሚሰራ አንድ የዘመናችንን ምርጥ የሥራ ብልሃት እንመለከታለን። በተለይ ሶስተኛው ላይ የምናየው ነጥብ ሁላችንም ሳናውቀው በየቀኑ የምንፈጽመውና የንግድ በረከታችንን የሚያሟሟ ከባድ ክፍተት ነው። እሱን ስታስተካክሉ የንግድ ሕይወታችሁ ሙሉ በሙሉ ይቀየራል። አሁን ወደ ዋናው ጉዳያችን እንገባለን። አንደኛው ሥራና ንግድ ከመጀመራችን በፊት ልንደግመው የሚገባው የተዘጋን በር የሚሰብረው ኃይለኛው የዳዊት መዝሙር ነው። ወደ ንግድ ቦታችን ስንሄድ፣ አዲስ የቢዝነስ ውሳኔ ስናሳልፍ ወይም ከደንበኞች ጋር ስንገናኝ የራሳችን ዕውቀት፣ የገበያ ጥናትና ጥበባችን ብቻ በቂ ይመስለናል። ነገር ግን ንጉሥ ዳዊት በመዝሙር 89 ቁጥር 17 ላይ አንድ ታላቅ የንግድና የሥራ ስኬት ምስጢር አስቀምጦልናል። ቃሉም እንዲህ ይላል፣ የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን አቅና። አዎን፣ የእጆቻችንን ሥራ አቅና። ይህ ጸሎት በከንፈር የሚደገም ተራ ቃል አይደለም። ጠዋት ሥራ ስትጀምሩ ወይም አዲስ የንግድ ኢንቨስትመንት ውስጥ ስትገቡ ይህንን ቃል በእምነት ብትደግሙት በእጃችሁ ባለው ሥራ ላይ፣ በማህበራዊ ሚዲያ ዲጂታል ሥራችሁም ሆነ በዕለት ተዕለት ንግዳችሁ ላይ የእግዚአብሔር ብርሃን ይወርዳል። እናንተ በምታዩት ገበያ ውስጥ ሌሎች የማያዩትን በረከትና ዕድል ታያላችሁ። ጠላት በስውር ያዘጋጀውን የኪሳራ ወጥመድ ፈጣሪ አስቀድሞ ያፈርስላችኋል። ከዚህም ጋር አያይዘህ መዝሙር 22ን በየዕለቱ መዘመርን አትርሳ።